መተን ቦታ መተን አምላካችን እናመልካለን። እዚህ ቦታ ላይ ማለት ነው። ማንን የምናመልከው? አምላካችን። ለዛ አምላካችን ምን ቁርአን ላይ ፈሊያቡዱ ረብ ሀዘል በይት የካዕባን ፈጣሪ ይገዛዋል። ስለዚህ እዚህ ቦታ ሁሉም ሙስሊም አረቡም፣ ህንዳዊውም፣ ኤዥያዊውም፣ አፍሪካውም እንዲሁም ፈረንጅም ሁሉም መጥቶ እዚህ ጋር ምን ያደርጋል? አምላኩን ያመልካል። ከዚህ ጋር አሁን የምታችሁ የሁሉም ሀገር ዜጋ ነው ያለው ይታያል። የሁሉም ሀገር ዜጋ መጥቶ ምን ያደርጋል? አምላኩን ያመልካል ማለት ነው። ቀጥሎ ምን አልከኝ? ካዕባ እኮ ጣዖት የሚመለክበት ነበረ አልከኝ። እሱ ልመልስልህ። አዎ ይመለክበት ነበር፣ ግን አምላኪዎቹ ማን ናቸው? ሙሽሪኮች ናቸው። ሙሽሪኩ ወይም ደግሞ በዘመነ ጃሂልያ ጊዜ ጣዖት አምላኪያን ጣዖት ያመልኩበት ነበር። ይሄ ቦታ አብርሃም እንደገነባው ያምናሉ። የአብርሃም መንገድ ተከትለዋል። ጧፍ ያደርጋሉ፣ ሐጅ ያደርጋሉ። ታዲያ ችግሩ ምንድን ነው ካልከኝ፣ ከዚህ ተጨማሪ እዛ ጋር ጣዖታትን ደርድረው ጣዖትንም ያመልኩ ነበረ። 365 ጣዖት ነበረ ዙሪያው ላይ አድርገው ጣዖት ያመልኩ ነበረ። ጣዖት ማለት ነው። ስለዚህ አምላካችን ያደረገ ነብዩን ሰለላሁ ዐለይሂ ወሰለም ላከ። ምሳሌ አብርሃምን ልኮ አምላክ አላህ ሱብሓነሁ ወተዓላ ጣዖትን እንዳጠፋ ሁሉ ምሳሌ አብርሃም ዐለይሂ ሰላም ጣዖትን አውድመው አይደለ? እንዲሁም ነብዩ ልኮ ጣዖታትን በሙሉ እንዲወገዱ አደረገ። ነብያችን ምን አሉ? ቁል ጃአል ሐቅ ወዘሀቀል ባጢል እያሉ አፈራረሱት። በል እውነት መጣ ውሸት ተወገደ ብለው ጣዖታት ውሸት እንደሆኑ በሙሉ አጥፍተው ያደረጉ አንዱን ጌታ አምልኩ ብለው አወጁ። ወሊላሂ አልሐምድ። አሁን ድረስ የሚደረገ አንድ አምላክ ይመለካል ማለት ነው። እዚህ ቦታ ላይ አስቀድሞ ጣዖት መመለኩ ቦታውን አያረክሰውም። ለምን ካልከኝ ምሳሌ የአብርሃም የሰለሞን ቤተ መቅደስ አለ በክርስትና በአይሁድም ያለ ማለት ነው። ምሳሌ የሰለሞን ቤተ መቅደስ አሳማ ታርዶበታል። አሳማ ከታረደበት ረክሷል። ቦታው የረከሰ ቦታ ነው ማለት ነው። እንግዲህ የረከሰ ቦታ ሆኗል ማለት አሁን ድረስ ረክሷል ማለት አይደለም። ምሳሌ ሙስሊሞች እናከብረዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ወላ ተሸዱ ሪሃሉ ኢላ ኢላ ተላተት መሳጅድ ወደ 3 መስጂድ ቢሆን እንጂ ሂዶ መጎብኘት አይቻልም አሉ። ምን መስጂድ አልሐራም፣ ይሄ መስጂድ ወጠን መስጂዲ የነብዩ መስጂድ ነው። መስጂድ አልአቅሳ ቤተ መቅደስ ወይም ደግሞ እስራኤል ሀገር ወይም ደግሞ ፈለስጢን ሀገር ያለው ማለት ነው። እዛ ያንን ጎብኝ ቦታ አስቀምጧል። አሁን በምታወቅ እስራኤል ሀገር እንዲገባ አንተ ማለት ነው። ስለዚህ ሙስሊሞች ያ ቦታ አስቀድሞ አሳማ ታርዶበታል ብለን ቦታውን አናረክሰው። አሁን ድረስ የተቀደሰ ቦታ ነው ማለት ነው። በዚህ አንጻር ነው። በቀጠል እነዚህ በቃ ከጊዜ በኋላ የተገነቡ ግንባታዎች ናቸው የምታያቸው በሙሉ። ዋናው ይሄ ነው። ይሄ ካዕባ ከሆነ ያው ካዕባ ብዙ ጊዜ ተገንብቷል። ምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተገንብቷል። ከነብዩም በኋላ ተገንብቷል። ኦኬ አሁን ይሄ ኦልሞስት ከተገነባ 1000 ዓመት አልፈዋል። ስለዚህ በዚህ አንጻር ነው ያለው። ሙስሊሞች እኛ ካዕባንም አምልከን አናውቅም፣ ጣዖታትም ደግሞ አናመልክም። የምናመልከው አንዱን ጌታ ነው ማለት ነው። ይሄን ይመስላል። ከዚህ በመቀጠል ደግሞ እዛ ጋር ሰፋና መርዋ የሚባል ደግሞ አሉ። ሰፋና መርዋ አሁን በዚህ አይታይም። ከላይ ያለሁት ሰፋና መርዋ ምንድን ናቸው ካለን ደግሞ ተራራዎች ናቸው። ሀጀራ አለይሃ ሰላም የእስማኤል ናት። ሀጀራ ልጇን ይዛ መታ አስቀምጣው ሳለ ውሃ ጥም አስቸገራት። ስለዚህ ምን አደረገች? አስቀምጣ ከአንዱ ተራራ ወደ አንዱ ተራራ ሮጠች። 7 ጊዜ ሮጠች፣ ትሮጥ ነበረ። ሰፋና መርዋ ይባሉ ተራራዎች። ስለዚህ ሙስሊሞች ምን እናደርጋለን? ያንን ሻዓኢር አክብር አሁን ድረስ በይነ ሰፋ ወልመርዋ ሳይ እናደርጋለን። ሰፋና መርዋ ኢንሻአላህ ከፈለጋችሁ አሁን ወልጄ ያሳያችኋለሁ። እዛ ቦታ ሄደን ምን እናደርጋለን? ሳይ እናደርጋለን ማለት ነው። ይሄን ያለው ነገር ያልገባን ካለ ጠይቀኝ። እሺ ወንድሜ አመሰግናለሁ። አሁን ስለ እንትኑ ነግረኸኝ